ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኢድ ሙባረክ አለይኩም ሀባይቢ። በያላችሁበት የዓለም ዳርቻ ውድ እህት ወንድሞቼ ኢድ ሙባረክ ብያለሁ። ሀገራችንን ሰላም ያርግልን፣ በያለንበት አላህ ይጠብቀን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ሀባይቢ። ለዚህ ቻናል አዲስ ከሆናችሁ አዳዲሶች ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ አብረን እንደግ እላለሁ ማለት ነው። ዛሬ ደግሞ በሌላ ፕሮግራም መጥቻለሁ። እሱ ምንድነው? የሞሪንጋ የጤና በረከቶች ይላል። ሞሪንጋ ለብዙ ነገር ይጠቅማል። ከኒያም መካከል በጥቂቱ የተወሰነ ላካፍላችሁ መጥቻለሁ። ሀዋይቢ አስተያየት ካላችሁ ኮሜንት አስቀምጡልኝ። አብረን እንደግ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። የሞሪንጋ የጤና በረከቶች። ሞሪንጋን በባህላዊ መንገድ በምግብነትና በመድኃኒትነት በማገልገል ዓለም አቀፋዊ እውቅና ያለው ተክል ነው። በሀገራችን ሽፈራው እየተባለ የሚጠራው ይህ ተክል በአሚኖ አሲድ፣ ቪታሚን ኤ፣ ቪታሚን ቢ1፣ ቪታሚን 2፣ ቪታሚን 3፣ ቪታሚን ቢ6 እና ቪታሚን ሲ የበለጸገ ነው። በተጨማሪም ካልሽየም፣ ፖታሽየም፣ ብረት፣ ማግኔዥየም፣ ፎስፈረስ እና ዚንክ ማዕድናትን ጨምሮ ለሰው ልጅ ከሚያስፈልጉ 20 ፕሮቲኖች መካከል 18ቱን ይዟል ይላል ማለት ነው ጥናቱ። ሞሪንጋን ቅጠሉንና ዱቄቱን ሻሂ ውስጥ በመጨመርና በምንመገባቸው ምግቦች ላይ በመደባለቅ ከሞቀ ውሃ ጋር ቀላቅሎ መጠጣት ወዘተ ጥቅም ላይ ይውላል። ውድ ቤተሰቦቼ ተጠቀሙበት። እጅግ በጣም ብዙ ሰው ተጠቅሞበታል። የሞሪንጋን ተክል ሁሉም ክፍሎች የጤና ጥቅሞች ሊኖሩት እንደሚችሉ የሚታመን ቢሆንም ውጤታማ መሆኑን ለማረጋገጥ ተጨማሪ ምርመራ ተደርጎለታል። ሞሪንጋን በተለያዩ ሀገራት በተለምዶ ተአምረኛው ዛፍ፣ የከበሮ ዛፍ፣ የቤን ዘይት ዛፍ እና ሌሎች ስያሜዎች ተሰጥቶታል። የሞሪንጋን ተክል ከሚሰጣቸው ዋና ዋና የጤና ጥቅሞች መካከል የቆዳን እና የፀጉርን ጤንነት መጠበቅ፣ እብጠትን ማከም፣ የጉበት ጤንነትን መጠበቅ፣ ካንሰርን መከላከልና ማከም፣ የሆድ ድርቀትን ማከም፣ ምግብ ወለድ ባክቴሪያ ኢንፌክሽኖችን መዋጋት፣ የሮማይት አርተራይስትን መከላከል፣ የስሜትና የነርቭ ስርዓት ህመሞችን ማከም፣ የልብ እና የደም ዝውውር ስርዓትን መጠበቅ፣ የስኳር በሽታን ማከም። ቤተሰቦቼ እዚህ ጋር የስኳር በሽታ ያለባቸው ሰዎች ይሄንን ተክል ተጠቅመው የዳኑ አሉ። ስለዚህ ይሄ በኢትዮጵያ የሽፈራው ቅጠል ነው የሚባለው፣ ሞሪንጋ ይባላል ደግሞ በዚህ እና ሰው ያላወቀው ግን ብዙ ጥቅም ያለው የሞሪንጋ ቅጠል ማለት ነው። የስኳር ታማሚዎች ሲጠቀሙት አይቻለሁ እኔ። ከኢትዮጵያ አስመጥተው አረብ ሀገር ላሉ ከኢትዮጵያ አስመጥተው ሲጠቀሙ አይቻለሁ። የስኳር በሽታን ማከም፣ የአስም በሽታን ማከም፣ የኩላሊት ጠጠርን መከላከል፣ ከፍተኛ የደም ግፊትን መቀነስ፣ የአይን ጤናን ማሻሻል እና አኒሚኒያ የሴል በሽታ ማከም የሚሉት የሚጠቀሱ መሆናቸው የሜዲካል ኒውስ ቱዴይ መረጃ ያመለክታል። ሞሪንጋ እንደ ሌሎች መድኃኒቶች ወይም ተጨማሪ ምግቦች በምግብና በመድኃኒትነት አስተዳደር ተቋማት ቁጥጥር ስለሚደረግበት በምግብነትም ሆነ በባህላዊ መድኃኒት ስንጠቀም ጥራቱ ላይ ጥንቃቄ ማድረግ እንደሚገባም መረጃው ጨምሮ ገልጿል። ቤተሰቦቼ እዚህ ጋር መዘንጋት የሌለበት ነገር ቢኖር ማንኛውንም ነገር ስንጠቀም ጥራቱን በደንብ ማወቅ አለብን። ጥራቱንና ንጽህናውን ማለት ነው። እና ውድ ቤተሰቦችን ሞሪንጋን ተጠቀሙት፣ ይጠቅማል። በተለይ ደግሞ አክደሩ ከተገኘ ጠቢኡ ከተገኘ ማለት ነው። እና ከኢትዮጵያ አስመጥተው ሲጠቀሙ የነበሩ ሰዎች የተጠቀሙ ሰዎች እኔ አውቃለሁኝ።
እናም ተጠቀሙበት እላለሁኝ። ውድ ሀገሬ ልጆች የዛሬው መረጃዬ ይሄንን ይመስላል። በቀጣይ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ። ውድ ሀገሬ ልጆች እወዳችኋለሁ፣ አከብራችኋለሁ። አላህ ሀገራችንን ሰላም ያርግልን፣ ጤናን ፍቅርን ይስጠን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።